ልብህን ንጹህ አድርግ። እግዚአብሔር እንኳን ወዳጅህን ጠላትህን ወዳጅ አድርጎ ያመጣል። ልብሽ ንጹህ ካልሆነ ከዚህ በኋላ ብዙ አመት ታለቅሻለሽ። መጀመሪያ ልብሽን ንጹህ አድርግ። ምንሽን ለእግዚአብሔር መስዋዕት ማቅረቢያ መሰዊያው ምንድነው? ልብ ነው። ልብ ካልተስተካከለ በቤተ ክርስቲያን አስተምሮ በጣም ትልቅ ቦታ የሚሰጠው ልብ ነው። ምክንያቱም ነብዩ ዳዊትም እኮ በመዝሙር 51 ከቁጥር 10 ላይ አቤቱ ንጹህ ልቦናን ፍጠርልኝ የቀናውን መንፈስ ደግሞ በውስጤ ምን በላለ አድስ። ስለዚህ የመጀመሪያ የመንፈስ ቅዱስ ማደሪያዎች ለመሆን ከፈለጋችሁ መጀመሪያ ልባችሁን ምን አድርጉ? ንጹህ አድርጉ። በማንም ላይ ቂም አትያዝ። አንተ ነገ ትሞት ዛሬ አታውቀውም። ሁሉም የለበሰው ስጋ ነው። ሊበድሉ ይችላሉ፣ ልትበድልት ይችላለች። ለእግዚአብሔር ተውና ልብህን ምን አድርግ? ነገ በተለይ ጾም ትጀምራላችሁ። በቃ ልባችሁን ንጹህ አድርጉ። በቃ ልባችሁን ንጹህ ካደረጋችሁ ነገ እንኳን በመኪና አደጋ ብትሞት አይጨንቅህም። ለምን? ልብህን ንጹህ ተዘጋጅተሃል። ልብህን ንጹህ ካደረጋችሁ